ወደ ማለት ዝብራዩ ማለት አሁን እኛ እዚህ ቁጭ ብለን ብዙ ጊዜ እንደዚህ አውርተናል። ለብሽሽቅ ምናምን እቺ ብሶት አለባት ቦምቢ ዝብራ ኩምቢያም ቦምቢ ግን አሌክስን እስከዛ ስታስቀጠቅጠው ኑሮ ካሁን ዛሬ እንደገና አይደለም የማያደርገው ነገር ዓለም ያወቀውን የሰማውን ታሪክ መታወቅ ስታረግሽ እኔ ይሄን ታሪክ ከዚህ በተሻለ እዚህ ቤት አወራሁት እኮ ደጋግሜ ጆሮአችሁን አቃጠልኩ። ግን እሷን እንዳትስ እያወራች አለችው አውርታ ስለማታውቅ ነው መሰለኝ። ገስ ላይ ተወርቶ አሌክስ ለጥቅም አሜሪካ ለመሄድ ነው ልጅቷን አይፈልጋትም ተብሎ ብዙ ጊዜ ነው የተወራው እና እንዳትስ እሷ እያብራራች ነው። ዝብራ ነው ኮተት ነገር ነው። አልፏልማ ተወርቶ አመት አለፈው እኮ ለፍቅር እንደማይፈልጋት ምናምን እየተባለ ተደጋጋሚ ተነግሯል። አዎ እኛ እንደዚህ አይነት ነገር አልፈን ሌላ ሌብል ላይ ያለ ነው። ሬሳ ቦታ ላይ ደርሰን የለ እንዴ? አሁን እኔ በተቻለን አቅም እኔ አንድ ነገር ማለት ፈልጋለሁ። ብልክ አስገባኝ ያለች ነው አስገባኝ። ኧረ በእናትሽ ተይ እንዴ! ሰው በሄሊኮፕተር እየበረረ በታክሲ ሲሄድ አስበሽዋል? ከሄሊኮፕተር ላይ ባንዴ ወደ ታች ተቀንጥረሽ ታክሲ ውስጥ ስትገቢ እንዴ እኛ እኮ የመጀመሪያው ልጇ እናዷታል ከዚህ በፊት ማለት ነው። አሁን ይኸውልሽ እኛ ስንነሳ መጀመሪያ ላይ በእናታችሁ ያው አንዳንድ አስገባት ምናምን ሲሆን እዛ ዞር በሉ ይኸውልሽ እዚህ ጠናችሁን አትወጡም፣ እኔ ጋር አትደበሩም። ይኸውልሽ እሷም ሙድ እያዘች ነው እየሳቀች ነው አታይም? ይኸውልሽ አንደኛ ነገር እኛ ያንን ሁሉ ሌቭል አልፈ ነው ምርመራችን ሄዶ ዛሬ ሬሳ ያለበት ቦታ ላይ እየታየ ስሟ ምናምን እየተባለ ነው ያለውና እዚህ አጸደ ህጻናት የለም። እዚህ ማንመተሽ ስትረስሽን ያትወጪም መድረክ ኩምቢያም ሌባ እስከዚህ ቡልጋጫ ከለር ምን ከለር ኩምቢያም ግን ምንድነው? ቦምቤ ምንድነው? ከለሩ ተመቸኝ። ምንድነው ያለው? ምን አይነት ስድብ ነው አንተ? ያጠራይ ኮምቢያ ምንድን ነው? ኮምቢ አይ ቲንክ የአዞ ምንድን ነው? ኮምቢ የአዞ እንትን የዝሆን አይደል? እጢ ነው ቦምቤ። እጢያ ማለት ነው። ስማ ቦምብዬ፣ እኔ የሚያሳዝነኝ በእኔ ተራ ቆይ ስማ፣ በእኔ ተራ ገብታ እንደዚህ ሰስፔንስ የሆነ ነገር ደግሞ ቤቲ ምን ሆና ነው ያለች ነው? ያ ቤቲ መቾክታ ቤትዬ አውሪ የኔ እናት ሪከርድ እያደረግሽ ነው እንዴ? ምን ሪከርድ እያደረግሽ ነው እንዴ? ቤት ወላሽ ማሃኩዳይ ስማ ቦምቤ፣ በሆዴ ከዛስ እያልኩ ነበረ በሆዴ። እሺ ከዛስ ወይስ ነው ስላችሁ ነው? እንደዚህ አይነት ሰዎች አንዳንዴ ጅብም ናቸው። ዝም ብሎ መጥተው ያው ለነገሩ ያው ሚዲያ ስለሆነ ሁሉም ሰው መጥቶ ሊያወራ ይችላል። ግን እኛ ብዙ ርቀት ስለሄድን አሁን ወደ ተነሳንበት ቦታ ላይ እንመለስም። ፋራ ነው አሁን ሰቆች ተመችታኝ ነበር። አንተ አስወጣሃት እንጂ እኔ ልጅቷ ተመስጬ እያዳመጥኳት ነበረ። ከዛ እያለች ነው ደግሞ የምታወራው። ከዛ እያለች አንደኛ ነገር ይኸውልህ እኛ በኮሜንት ተጻፈው በቃ የቀረውን ጻፊ ኮሜንት ላይ እኔ ቆንጆ ወይ ደግሞ ስድል ባባ አድርጊው ከታች ወይ ወቢ ልጅቷማ እኮ በደንብ አድርጋ ከኤስ ከዜድ ልታስተምረን ነበር የመጣችው። ምስኪን ማመልከቻ ብታስገባ እኮ ነው የሚመስለው። ተመራይዝ እናንተ አልገባችሁም እንጂ ተመራይዝ ነው። ከድሮ ጀምሮ ያለው እስከዛሬ ልታመጣልን ነበር። ግን ቦምቤ አትጥለቀ ለዛ ነው እንዴ ቦምቤ ለማለት የፈለገችው ሾርት ሚሞሪ ናችሁ ነው እንጂ ይሄ ነገር እንደሚፈጠር አውቃለሁ ብላ ብትል ኖሮ ያስኬድ ነበር። ገባ ዝም ብላ ነው ጅልም ከሀስከፈ ቅኝት ውስጥ ገባች። የቀንጭት ዝም ብላ ነው ከሞንጆሪ ላይ ተጣጣኝ መሰለኝ። ገና ፕሊሳት ትላለች። ገና ሾርት ስትል ማለት ነው ቴምር ዘላ ዶክተር አብይ ላይ ነው የተጠመጠመችው። ኧረ ተው አታንስተው በጦርዛ እንደምን ያወጣቸው ያስቆም እንደገና ወደዛ። በነገራችን ላይ ሁላችሁ ምንድን ነው የተፈጠረው መሰለሽ? አሁን ያለው ሁኔታ ላይ ብዙዎቹ ጥያቄያቸውን እያነሱ ነው ያሉት። ብዙዎቹ ጥያቄ የሚነሳው ጉዳይ ላይ አሁን እኛ ቅዳሜ እንደ ፍርድ ቤት ቀጠሮ
ጠብቀን አሞራው የሚናገረው ነገር ወጥቶ ምናምን ብለን እንጠብቃለን? እንደ ፓርላማ አይደለም እንጂ ጉዳዩ ይቀጥላል። መጥቶ በተናገረ ሰዓት ላይ መጥቶ ይናገር። እኔ ቁጭ ብዬ አልሰማውም። ምን አገባኝ እሱ ምን ይናገራል ብዬ ልጠብቀው ነው እንዴ? አንድ ሰው ደግሞ ምንም አዲስ ነገር ይዞ አይመጣም። ቦምብዬ ፍትህን ለሚፈልግ አካል በቃ አሁን እኔ እንደውም የሚመስለኝ ምንድን ነው ለቅዳሜ ቀጠሮ ብሎ ያለበት ምክንያት በቃ ዱቅ ብሎ አስቦበት አውጥተው አውርደው ለምንድን ነው ለዚህ ለሶሻል ሚዲያው የሚመጥን መልስ ለመመለስ ተጨንቀው ምናምን ገብቶሻል። እስከ ቅዳሜ እስኪደርስ ድረስ የሚወሩ ነገሮችን ሰብሰብ አድርገው እስከ አርብ መጨረሻ ያለውን ነገር ሁሉ ሰብስበው በዛ ጉዳይ ላይ ለመናገር ቢመጣ ነው። አባታችን እኮ ከባድ ሚዛን ኖት። እግዚአብሔር እርሶ ይችላል። እንደውም የበለጠ እንደውም ፋውል ውስጥ ነው የሚገባው። ጸጥ ቢል ነው የሚሻለው። ቅዳሜ ባይወጣ ነው የሚሻለው። ኧረ እርሶ ዝም ይበሉ፣ ያውሩ፣ ጸጥ ይበሉ። እኔ ከቻለ እንትን አይታችኋል። ከቻለ እኔ እንደውም ማለት ያለበት ምንድነው በቃ እኔ ተሸውጄ ነው እንደዚህ ሳረግ የነበረው ብሎ ወዲያውኑ ይግባኝ መጠየቅ አለበት እንጂ አሁን ነገሩን እኮ እያራዘሙት በተለይ እሱ ነው እያራዘመ ያለው። እኔ እኮ ታውቃላችሁ አንበሳ እስኪሰጥ በነበረበት ጊዜ ላይ ጉዳዩን ጀምሬ እኮ ዲአክቲቭ አድርጌ እኮ ጠፋሁኝ። አልፈልግም ብዬ ማለት ነው። በቃ እግር አለኝ እና ወጣሁኝ። ምክንያቱም ይህ ጉዳይ በቃ አንጀት ነው የሆነው ማለት ብሎ በቃ የሚራዘም ነገር ነው። ስለዚህ አሁን እኮ ሳንፈልግ እኮ ነው ብዙዎቻችን አሁን ሳልፈልግ ነው እኮ በዚህ ጉዳይ ላይ የማወራው። ለምን ጥያቄው ልተኛ አልቻልኩም። ለምን የሚለው ይችላል ለራሱን የቻለ ፊደል ቢሆንም ግን ጥያቄ ይፈጥራል። ለምንድን ነው እንደዚህ የሚሆነው? እና ራንቺ ዝቅ ብለሽ ብረሪ እንዴ ምናምን ልጅቷ ሂጂ እስኪ ሌላ ቦታ ላይ የሚቀጥለው ቤት ሄደሽ አንኳኩ። እንዴ አትፋታንም እንዴ? አትገቢያትም? እዚህ ቤትማ አትተነፍሽም። ሂጂና እንደ ጉማሬ ቀይ ባህር ላይ ሄደሽ ተንፍሽ። ኢሳያስን ጠይቀሽው እዚህ ቤትማ አትተነፍሻትም። ሁለት ገብተሽ እኔ እንኳን ለእሷ ድምፅ ልሆን ነበር የገባሁት። ሚስተር ፕሊስ እያለች ነው። እንደዚህ አይነት ዝም አጸደ ህጻናት ይመስል እሷ አላዳምጣት ነው እንዴ? ሜቢ አሁን ይሆናል የመጣችው እንግዲህ ዛሬ አጸደ ህጻናት ተመቸኝ። አዘቦምቤ አይሰማም፣ የማወራው አይሰማም። አሁን ትሰሚያለሽ። አሁን ትሰሚያለሽ። ኦኬ እንትን አይተሃል? እናቲቱን እንዲከሳት ብር አዋተውለት መልስ ብለው ጠይቀውት ምናምን ከግሩፓቸው ሪከርድ አድርገው አጸደ ህጻናት የሚያወሩትም ሚውት አድርግልኝ። እኔ ከፖስተትኩት 5 ቀን አልፎታል። አጸደ ህጻናቶችን ሚውት አድርግልኝ። ቦምቤ ሚውት አድርጋት። ይምር አሪፍ ስም የሰየምክላቸው ዘግይተው የሚያወሩ ሰዎች ሚውት። አይ አይደለም፣ እንደዛ አይደለም። አይ እንደዛ ሳይሆን ቆይ ልጅቷ መታመጣው ለምንድን ነው እኔ ነው ሚውት አይ አይደለም። ዘግይተሻል። ቆይ አብሳራት እንደዚህ እናድርገው። ምንድነው የተፈጠረው? እኮ ነው አሁን ነው ያየሁት። አሁን ፖስተውት እንዳድስ አይ ምንድነው የተፈጠረው መሰለሽ? አሁን ልጅቷ መታመጣው ንግግር ነው አሁን ልጅቷ ሚሚ የሚሏት ልጅ መተሻ አትደበሪብን። እኛ አጸደ ህጻናት አይደለንም ወይ ልጆች ቦታ አይደለም። እና ኦልሬዲ ያወራነው ነገር ስለሆነ እንደገና እንደ አዲስ መታ ያለፍነውን ጉዳይ እንደ አዲስ ልትነግረን አይገባም። ትክክል አይደለም። ስለዚህ ለዛ ነው ልጅቷን እዚህ አጸደ ህጻናት የለም ብያልኳት ያችኛው ሚሚ የሚሏትን ነው። እና ግን ምንድነው እሱ ወጥቶ ቀዳሜ የሚናገርበት ንግግር በቃ እንደውም መልሶ ጣጣ ውስጥ ነው የሚከተው። ባይመጣ ነው የሚሻለው። ዝም ብሎ ኩሉን እየተኳኳለ ቅንድቡን እየተቀነደበ ዱቅ ቢል ነው የሚሻለው። ይሄ ነው እንጂ ማድረግ ያለበት